አትጫወችም እንዴ? ይበቃኛል። ትጨናነቃለህ እንዴ? ለምን ጠየቅሽ? እማዬ ትጨናነቅም ትላለች ሁሌ። እውነቷን ነው። ከእናቴ ጋር አብራችሁ መኖር አትችሉም? አሁን እናትሽ ደስተኛ ስለሆነች እኮ ነው የተለያየ ነው። እሷ ተደስታ አታውቅም። ለምን? ሁሌ አንተን ታስባለች። ሰዎች ደስተኛ ነው ሲሏት ትናደዳለች። ለዛ ነው የምትደውለው። አንቺ ይህንን ለምን አወቅሽ? እንደወለዳችሁኝ ብቻ ነው የምታውቁት? እንዴት? እኔ እኮ እናንተን ነው የማውቀው። ሌላ ነገር እንዳውቅ እያደረጋችሁኝ አይደለም። ቃልዬ ደህና ነሽ? ወላጅ የሌለውን ልጅ ከየት ያመጣል? ምንድነው? ጭንቀት ማስታገሻ ነው። ከዛ ደህና ትሆናለህ። ቢያንስ እኔ ጋር ይቀራል። ሌላውን ላለመጉዳት እሞክራለሁ። ብር ስታገኙ አብራችሁ መኖር ትጀምራላችሁ። መከባበር የራቀበት ትዳር ገንዘብ አያጸናው። ገንዘብ ስጋ ሊገዛ ይችላል። ጥሩ ስጋ ወጥ ምንሰራው ግን እኛ ነን። ወላጆች ሲለያዩ አንድ ነገር ይረሳሉ። መለያየት ለነሱ አዲስ ምዕራፍ ነው፣ ለልጅ ግን በልብ የሚቀር ትዝታ ነው። ወላጆች ሲለያዩ ልጆች ዝም ይላሉ፣ ልባቸው ግን ብዙ እንባ ይይዛል። ለመለያየት ስታስቡ የልጃችሁን ልብ እንዳረሱ